ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬ በሀገር ውስጥና በዓለም አቀፍ መረጃ መጥተናል። ተከታተሉ። በቅድሚያም የሀገር ውስጥ ዜና። በመካከለኛው ምስራቅ በተከሰተው ግጭት ምክንያት በርካታ አየር መንገዶች ወደ ቀጠናው ያደርጉት የነበረውን በረራ በጊዜያዊነት ማቋረጣቸው ይታወቃል። በሳምንት ከ100 በላይ ምልልሶችን ያደርግ የነበረው የኢትዮጵያ አየር መንገድ ግጭቱ ከተቀሰቀሰበት ጊዜ አንስቶ ወደ መካከለኛው ምስራቅና ገልፍ ሀገራት ያደርገባቸው የነበረው በረራዎች ካቋረጡ አየር መንገዶች መካከል አንዱ ነው። ለሳምንት ተቋርጦ የነበረው በረራ ወደ አንዳንድ የቀጠናው አካባቢዎች በድጋሚ ማስጀመሩን የኢትዮጵያ አየር መንገድ አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዛሬው ዕለት ከጋዜጠኞች ለቀረቡላቸው ጥያቄ በሰጡት ማብራሪያ የመሻሻል ነገሮች በምናይባቸው አካባቢዎች በተወሰነ ደረጃ በረራ እንደገና አስጀምረናል ብለዋል። በረራ ከተጀመረባቸው አካባቢዎች የዩናይትድ አረብ ኤሚሬትስ ውስጥ ዱባይ በቀን አንድ በረራ፣ አቡዳቢ በቀን አንድ በረራ፣ ሻርጃ በቀን አንድ በረራ፣ ሳውዲ አረቢያ ደማም ከተማ በቀን አንድ በረራ፣ ጆርዳን አማን በቀን አንድ በረራ። ይሁን እንጂ አቶ መስፍን ዶሃ፣ ባህሬን፣ ኩዌት እንዲሁም ቴልአቪቭ እና ቤይሩት በረራ እንደተቋረጠባቸው መሆኑን አሳውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን እንዳሉት እንደሚታወቀው በገልፍ አካባቢ ጦርነት ከተጀመረ አንድ ወር አካባቢ ሆኖታል። ጦርነቱን ከተጀመረ ጊዜ ጀምሮ የኢትዮጵያ አየር መንገድ ወደ ገልፍ እና መካከለኛው ምስራቅ ሀገሮች የሚያደርገው በረራ በተወሰነ ደረጃ ለጊዜው አቋርጧል። ይህ በመሆኑ ምክንያት ወደ መካከለኛው ምስራቅና ገልፍ የሚሄዱ መንገደኞች እያጓጓዝን አይደለም። ያ በመንገደኛ ቁጥራችን ላይ የተወሰነ ተጽዕኖ አሳድሯል። ይሁን እንጂ በሌሎች በምንበርባቸው ዓለም አቀፍ መዳረሻዎቻችን ላይ ያለንን በረራ በማጠናከር ከዚህ ከገልፍ ወደ መካከለኛው ምስራቅ ያጣነውን መንገደኛ ቁጥር ሌላ ቦታ በመብረር በተወሰነ ደረጃ ቢሆን ለማካከስ ሞክረናል። በዚህ መንገድ እየቀጠልን ነው። ሁኔታውን እየተከታተልን ነው። የሚሻሻል ነገሮች በምናይባቸው አካባቢዎች በተወሰነ ደረጃ በረራ እንደገና አስጀምረናል። ያ እየቀጠለ ነው ያለው። በረራ ተቋርጦ ከነበረባቸው መካከል አሁን መብረር የጀመርንባቸው ዩናይትድ አረብ ኤሚሬትስ ውስጥ ዱባይ በቀን አንድ በረራ እያደረግን ነው። አቡዳቢ በቀን አንድ በረራ እያደረግን ነው። እንዲሁም ሻርጃ በቀን አንድ በረራ እያደረግን ነው። በተጨማሪ ሳውዲ አረቢያ ውስጥ ደማም የምትባል ከተማ አቋርጠን ነበር። እሱን በረራ ቀጥለናል። ይሁን እንጂ ዶሃ፣ ባህሬን፣ ኳታር እንዲሁም ቴልአቪቭ እና ቤይሩት በረራ እንዳቋረጥን ነው። እንዲሁም በረራ ስናቋረጥ የበረራ ደህንነት ትክክለኛ ትንተና አካሂደን ያለውን ሁሉ መረጃ አገናዝበን መብረር የምንችል ሲሆን ብቻ እንበራለን። በተጨማሪ ጆርዳን አማን አቋርጠን ነበር። እሱን 2 በረራ ነበር። አሁን በአንድ በረራ ጀምረናል ብለዋል አቶ መስፍን። የኢትዮጵያ አየር መንገድ በረራውን እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ነው ሲሉ ገልጸዋል። አቶ መስፍን አክለውም የአየር መንገዱ የነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራውን እንደቀጠለ መሆኑን አረጋግጧል። ወደ የትኛውም በረራ መዳረሻ የተቋረጠ በረራ የለም። የምንበርባቸውን ቦታዎች በሙሉ እየበረርን ነው ብለዋል። በተለይ የሀገር ውስጥ በረራዎች በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው አቶ መስፍን ገልጸዋል። የሀገር ውስጥ በረራዎች የምልልስ ብዛት ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑን ጠቅሰዋል። በማብራሪያቸውም የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ መጨመሩን፣ በመጠነኛ ዋጋ ለውጥ መኖሩን የገለጹት ስራ አስፈጻሚ ይህ አሰራር በሁሉም ዓለም አቀፍ አየር መንገዶች ላይ ተግባራዊ እየሆነ እንዳለም ጠቁመዋል። ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ነው ያሉት። በሌላ ዜና በህዳሴው ግድብ አቅራቢያ የግብፅ ጦር መጠጋቱ ተዘገበ። ጦሩ እየተዋጋ እንደሆነም ተገልጿል። ኢትዮጵያ የሱዳኑን ፈጥኖ ደራሽ የምታሰለጥንበት ቦታ ይፋ ከሆነ በኋላ በምዕራብ ኢትዮጵያ የድሮን እና የምድር ጦር ውጊያዎች ሲካሄዱ መቆየታቸው የሚታወስ ነው። አሁን ከህዳሴው ግድብ ቅርብ ርቀት የግብፅ ሰራዊት ውጊያ እያካሄደ እንደሆነ እየተነገረ ነው። እንደ ሱዳን ታይምስ ዘገባ ከሆነ የሱዳኑን ፈጥኖ ደራሽ ኃይል ከግብፅ ሰራዊት ጋር እየተዋጋ ይገኛል። የኢትዮጵያ ድንበር አቅራቢያ የሚገኝ አንድ የግብፅ ጦር ሻለቃን ከቦ ይገኛል ያለው ዘገባው 640 አባላት አሉት የተባለው ሻለቃው ከፈጥኖ ደራሽ ኃይል ጋር ለመደራደር ሞክሮ ነበር። ይሁን እንጂ የቀረበውን የድርድር ጥያቄ ውድቅ በማድረጉ ወታደሮቹ በፍጥነት እጅ እንዲሰጡ ትዕዛዝ ተላልፏል። ከዚህ በፊት ፈጥኖ ደራሽ ሹን ኃይል ሲዋጋ የነበረ የግብፅ ጦር አሁን የወርቅ ማውጣት ተግባር ላይ ተሰማርቶ ይገኛል። የውጭ ዜና ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣን ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታደርገው ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወክ ግፊት እንዲፈጥሩ ታስቧል። ሁቲዎች የእስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራር መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል።